እኔ እኮ መፍትሄ መፍትሄማ ልክ በተባባልንበት ቀን ራስ ጨርሰህ ወንድሜን ታመጣዋለህ። አለዛ ሙሉ 300 በቃ አመጣዋለሁ። በቃ ዋትስአፕ ላይ አውሪኝ። እኔም እኮ ነገርኩሽ፣ ቪዛ አውጥቼ ላምጣው፣ ኤምፕሎይመንት አውጥቼ ላምጣው አልኩሽ። አልፈልግም አልሽ ወይ? ግማሽ ብር ልመልስልሽ አልኩሽ። ኤምፕሎይመንት ቪዛም እኮ አለ እኮ የላክልኝ፣ ወደታ የስራ ቪዛ የላክልኝ በ350 ሺህ ብር እኮ ነው የተባባልነው አይደል? በራሱ ተመልሽ። ሰማሽኝ አይደለ? አዎ ሰማሁ። አሁን እኮ ሁለት አማራጭ ሰጥቼሽ ነበር እኮ። ወይ ወንድምሽን ላምጣው ታመጣዋለህ። ይኸውልሽ የኔ እናት አዳምጪኝ። እያዳመኩ ሲጀመር በጣም ነው እየተናገርሽ ያለሽው። እየነገርኩሽ እኮ ነው መፍትሄ አይደለ? እሺ ተናገር። ወይ ወንድምሽን ላምጣልሽ ወይ የቪዛ ብር ተቆርጦ ብርሽ ይመለስልሽ። ከዚህ ውጭ ሌላ ምንም መፍትሄ የለም እኮ የኔ እናት። አሁን ወንድሜን የምታመጣልኝ በስንት ብር ነው? ይሄን ተናገር። ራስሽ እዚህ አምጥተህ በቃ በተባባልንበት ጥሩ ስራ ለፈንሽው ብር ላይ ቀሪ 50 ሺህ ብር አለብሽ። አመጣዋለሁኝ ወንድምሽን። ለምንድን 50 ሺህ ብር እኮ ልጨምር? ታዩ አትክፈይ፣ ችግር የለውም አመጣልሻለሁ። ሲኦሲ ሜዲካል በራሱ ያሰራል። አሁን እኔ ራሴን አመኝ፣ እናወራለን። ዋትስአፑን ክፈትልኝ ባል። ከዛ ውጭ ደግሞ ኢማራት ነው የምኖረው፣ በህግ መጠየቅ ትችያለሽ። ገባሽ? ላይሰንስ ያለኝ ሰው ነኝ። ህግ ቦታ ሄደሽ በህግ መጠየቅም ትችያለሽ። ከዛ ያለፈ ነገር ካለ ማለት ነው። እሱን እኮ የተገናኘ ነው በቲክቶክ ላይ ነው። የቲክቶክ ህዝብ ይፈርደኛል። ቲክቶክ የሚባል ፍርድ ቤት የለም። ህግ ቦታ ሄደሽ መጠየቅ ትችያለሽ። ከዛ ውጭ ደግሞ ይኸውልሽ እንደ ቲክቶክ ደግሞ ከሄድን አልኩሽ ይሄው ቤቴን ከፍቼ ሪስፔክት አድርጌ አስገብቼሻለሁ። 150 ሺህ ብር 250 ሺህ ብር ከፍያለሁ እያልሽ ነው። ብርሽን ወይ የቪዛ ተቆርጦ ልመልስልሽ ወይ ደግሞ ወንድምሽን ላምጣልሽ ብዬሻለሁ። ከዚህ ውጭ ግን ምንም ልልሽ አልችልም። እንግዲህ ከዚህ ውጭ ምን ልበልሽ? ወይስ ከኔም ጨምሬ እንድሰጥሽ ምናምን ነው የምትፈልጊው? ንገሪኝ። አናትሽ ውረዳ ውርዳት የምትይው የኔ ይግባብሽ። ላንቺ የውሻ ልጅ ውረጅ ባለጌ። ጭራሽ ፋሚሊዎችን ትሳደባለች እንዴ? በጣም ነው የሚያሳፍረው። ጭራሽ ሰው ትሳደቢያለሽ እንዴ? እንዴ በጣም ነው የሚያሳፍረው። ክርስቶስ አትደውሉ አንዴ በእናታችሁ አትደውሉ አንዴ፣ ሰው ላስተናግድ። አማን እንዴት ነህ? ሰላም ነው ወንድም? ወይ እንዴት ነው? ሰላም ጤና ይስጥልኝ። እንዴት ነሽ? አለው። እኔም ፕሮሰስ ጀምሬ ነበረ ለወንድሜ እና 1 ወር ብለህ ነበረ። ሮብ ዕለት ነው ወሩ ያለፈው ማለት ነው። ሮብ ነው ማክሰኞ እና 1 ወር ከ3 ቀን ሆኖ እና ደግሞ ያልከው ከ1 ወር አያልፍም ነበር ያልከው። 1 ወር አያልፍም ነበር ያልከው። 1 ወር ሆኖታል። እና ደግሞ እኔ WhatsApp ላይ ስመልስልክ ቶሎ ይሳወራህ እየመለስክልኝ አይደለም። እና እኔም ማወቅ ፈልጌ ነው። ኦኬ አክቹአሊ ይኸውልሽ የኔ እናት 1 ወር እንላለን፣ 1 ወር ከ15 ቀን እንላለን። ፕሮሰስ ያው እንደየሲስተሙ ቶሎ የሚጨርስ ቶሎ ቪዛ የሚወጣለት ሰው አለ፣ ቶሎ ቪዛ የማይወጣለት ሰው